ዘበር ዜና መንገዶች ባለስልጣን ያወጣው መመሪያ የ7 ቀን መመሪያ አለ። ውስጥ ለውስጥ መንገዶች በግቢዎች በግለሰቦች ተዘግተው የተቀመጡ በሮች እና መንገዶች እንዲከፈቱ በ7 ቀን ብሎ ተናግሯል። የ7 ቀን ጊዜ ሰጥቷል። ዋና ተሳታፊ መሆን ያለበት ሹፌር ነው። ሹፌር በሰዓቱ ስራው እንዲገባ በሰዓቱ ሆስፒታል ቀጠሮ አለው በሆስፒታል ቀጠሮ እንዲሄድ እኛ ላይ ውስጥ ለውስጥ መንገዶች ጫና ፈጥሮብናል። እየተዘጉ ማለት ዋናው መንገድ ሲዘጋ አቋርጠን እንዳንሄድ ግለሰቦች በር ሰርተው ዘግተውታል። ይሄ እውነት ነው፣ የሚደበቅ እውነት አይደለም። አዲስ አበባ ውስጥ ብዙ ቦታ ላይ የተዘጋ አለ እና ብሬከር አላስፈላጊ ብሬከር በየመንደሩ እየሰሩ በዛ መንገድ እንዳንሸጋገር ግለሰቦች እያደረጉ ነው። በድንጋይ እየዘጉ አፈር እያዘረገፉ። ስለዚህ ጫና የፈጠረው ዋናው መስመር ላይ ያ ነው ብዬ ነው የምገምተው። ስለዚህ መንገዶች ይህን እድል ስላመጣልን ሹፌሮች አብዛኛ በስልክ በመጠቆም ለምን አዲስ አበባ ውስጥ ሰፊ ስለሆነች አዲስ አበባ መንገዶች ተደራራሽ አይሆንም። ተደራራሽ ስለማይሆን ሹፌሮች በጥቆማ ቦታው የተዘጋውን ቦታ በመንገር መንገዶችን መርዳትና ማገዝ አለብን። አካባቢ ደንቦች ደግሞ የወረዳም የክፍለ ከተማም ደንብ ኃላፊዎች ይሄንን በአጥሞት በእንትን ይዘው እንዲያግዙን በትብብር እጠይቃለሁ። አመሰግናለሁ።